ሙአዊያ ብን አቢ ሱፊያን ረዲየላሁ ተዓላ አንሁ ቃለ ሰሚዕቱ ረሱለላሂ ሰለላሁ ዐለይሂ ወሰለም ሙአዊያ የአላህ ነቢይ ሰማዋቸው ይላል የቁል ሲሉ መን ዩሪድላሁ ቢሂ ኸይረን ዩፈቂሁ ፊዲን አሉ ነቢዩ። አላህ ኸይርን ያሻላት አካል ወይ ያሻለት አካል አላህ በጎን የፈለገለት አካል ዲንን እንዲገነዘብ ያደርገዋል። ተቃራኒው አላህ የእስላምን ድንጋጌ እንዳያውቁ የሚያደርጋቸው ሰዎች ኸይር ያልፈለጋላቸው ሰዎች ናቸው። መፍሁም የሚወሰደው ይሄ ነው። አላህ ኸይር ያሻለት ሰው እስላም እንዲያውቅ ያደርገዋል። ያልፈለገለት ሰው አለ ተባለ። በተለይ ኢትዮጵያ ውስጥ ምን አለ? የወሬ አቀጣጣይ ሴት አለ፣ ሞባይል አለ፣ ቲክቶክ አለ፣ ቡናው አለ፣ ጫት አለ፣ ሀብታሞች አሉ፣ ካፌው አለ፣ ኳሱ አለ። ወሬ ነው በቃ ወሬ እንተሻር ነው የሚሆነው። አማ እንደው ከእስላም ውጭ እንኳን ያሉ አንዳንድ የሰለጠኑ ሀገሮች ስትሄዱ ለወሬ ታይም የላቸውም፣ ጊዜ የላቸውም። የወሬውን ሰዓት በዶላር ነው የሚቀይሩት። አንተ ሞኝ ስለሆንክ ቁጭ ብለህ ማኪያቶ ጋብዙ ስትላቸው ከፍሎልህ ሂዷል። እሱ የለም ቢዝነስ ላይ ነው፣ ወሬ አይመቸውም እሱ። ወሬ ኢትዮጵያ ስንመጣ እናወራለን ጫት እየቃምን ይላል። ኢትዮጵያ ስመጣ ጫት እየቃምን ቡና አስፈልተን ወሬ እናወራለን። አማ እዚህ የዶላር ሀገር ነው ይላል። ለእስላም አልተጠቀሙበት እንጂ ዱንያ ያውቁታል። አማ የኢትዮጵያ ሰው በተለይ የኛ ሰው ለወሬ ተወዳዳሪ የለው። ወሬ የሙስሊም ባህሪ አይደለም። ነብዩ አለይሂ ሰላቱ ወሰላም ሙስሊም ወሬ ማመላለስ እንደሌለበት ሲናገሩ ላ የድኹሉል ጀነተ ነማም አሉ ነብዩ። ሐሜተኛ የሆነ ሰው ጀነት አይገባም አሉ። ቀጥታ ከሆነ ሰው ሄዳችሁ ቀጥታ ስትቀመጡ ሙስጠፋን አይተኸው ነበር እንዴ ብሎ ይጀምራል። እሺ ባዮስ ምን አገባ? አይ ቻይና ሄዶ እኮ ጭኖ እሺ ይጫን ምን አገባ? አይ አምጥቶስ እሺ ያምጣ ምን አገባ? 100 ሺህ ብር አተረፈ ተባለ ምን አገባ? የማህይብ የጃሂል ወሬ ይሄ ነው በቃ። ወይ አንዳንዶቹ መኪና ላይ ጭኖ ሐላል ገና ስትገባ ይሄን መኪና ታውቀዋለህ? አላውቀውም። እንትናም እኮ ገዝቶት ከኔ ጋር ቀየረ ሌላ ይላል። ምን ያደርግልኛል? እኔ ይህ አይነት ወሬ ውስጥ መግባት የሙእሚን ባህሪ አይደለም። ታክሲ ውስጥ ገቡ እስከምትወርዱ ድረስ ሐፍዙ አንድ የቁርአን አንቀጽ፣ ወይንም ደግሞ የሆነ ቦታ ምግብ እንኳን ተጠርታችሁ ምግቡ እስከሚበላ ድረስ ሐፍዙ። አሊሞች እንደዚህ ነው የሚያፈዙት። ሐራም ላይ አላያችሁም? እንደሄዳችሁ ሰዎች ታውቁታላችሁ። ወሬ የለም። በዚህም ይቀራል፣ በዛም ይቀራል፣ በዚህም ይቀራል፣ በዛ ይሰገዳል፣ በዚህ ሰደቃ ይሰጣል። ስራ ነው። ለወሬ ታይም የላቸው። አማ የኛ ሰው ፈረንካም የለው። ወሬ መጥፎ ነው፣ መጥፎ ነው። በዱንያም በአኺራም አትራፊ አትሆንም። እንደው መጨረሻ ስትሞት ወሬኛው ሰውዬ ሞተ ይባላል። ወሬ አመላላሽ ነበር፣ አላህ ዋጋውን ሰጠው ይላል ሲታመኑ። ይሄው ጄዛን ታገኛለህ ዱንያ ላይ። ወሬ ላይ እንዳትገቡ። በተለይ ሰለፊ ከሆናችሁ አታመላልሱ ወሬ። ከዚህ መድረሳ እዛ መድረሳ፣ ከዛ መድረሳ እዛ መድረሳ፣ ከዚህ መስጂድ እዛ መስጂድ፣ ከዛ ቤት እዛ ቤት፣ ከዚህ ሴቶች ወደዛ ሴቶች የሚያምታቱ አሉ ስራቸው የሆኑ። እነዚህ ሰዎች ከመድረሳ እና ከመስጂድ መባረር ያለባቸው ሰዎች ናቸው። አይጠቅሙም። እስላምን አላወቁትም። እስላም በሁጃ ነው። ሐዲሱ ስትገቡ እኮ ሐዲስ ሙንከር፣ ሐዲስ ደኢፍ፣ ሐዲስ ሙርሰል፣ ሐዲስ ሙንቀጥ የሚባለው ምንድን ነው? ደስ የሚለን እኮ ቡኻሪና ሙስሊም የተስማሙበት ሙተፈቁን ዐለይሂ ሲባል ደስ ይላል አይደል እንዴ ስትናገሩት ራሱ። አማ ወረኛ የሆነ ሰው ደጃጅል የሆነ ሰው